ሰላም አለይኩም። ባለፈው ዝግጅታችን ወይም በክፍል አንድ ኢማሙል ጀዘሪ በመንዙማቸው የሚገልጿቸው ጉዳዮች የፊደል መካነ ንባብ፣ የፊደል ባህሪ ንባብ፣ የመቆሚያና እንደገና የመጀመሪያ ቦታዎችና የመሳሰሉት መሆናቸውን ገልጸናል። ወደ ዝርዝሩ ከመግባታችን በፊት ዛሬ ስለ ተጅዊድ መርሆች አጥር ያለ ማብራሪያ እናቀርባለን። የተጅዊድ ስነ ጥበብ መርሆች ወይም መሰረታዊ መመሪያዎች። አንድ ሰው በአንድ ስነ ጥበብ ዘርፍ ሙሉ ክህሎት ይኖረው ዘንድ ቀድሞ ስለ መርሆቹ ግንዛቤ ሊኖረው ይገባል። የተጅዊድ ስነ ጥበብ በርካታ መርሆች አሉት። ከእነሱ መካከል የሚከተሉት ጥቂቶቹ ናቸው። አንደኛ፣ ፍቹን ወደ ሁለት ስንከፍለው ስነ ልሳናዊ ፍች አለው። ተጅዊድ የሚለው ጥሬ ቃል ፍቹ ማሳመር ወይንም መዋብ የሚል ይሆናል። ሁለተኛው ደግሞ ሙያዊ ፍቹ ሲሆን የአረበኛ ፊደሎችን በተገቢ መልኩ መናገር እና የምናውቅበት ስነ ጥበብ ነው። ይህም መካነ ንባባቸውን ቋሚና አዳዲስ የሚፈጠሩ ባህሪ ንባባቸውን በማወቅ ይሆናል። ይህንን ለማወቅ ደግሞ አጠቃላይ ከዚህ በፊት እንደገለጽ ነው የፊደሎችን መውጫ ማወቅ ይኖርብናል። ርዕሱስ ምንድን ነው ለሚለው ጥያቄ ርዕሱ የተከበረው ቁርአን ቃላቶች ናቸው። የተጅዊድ ውጤቱስ ብለን ብንጠይቅ ተጅዊድ የማወቅ ዋና ፍሬ ነገሩ ተከበረውን ቁርአን በምናነብበት ጊዜ ስህተት እንዳይፈጽም ራሳችንን መጠበቅ ነው። ተቀዳሚነቱስ የሚል ጥያቄ ቢነሳ ተጅዊድ ከአላህ ቃል ጋር ባለው ትስስር ታላቅ ክብርና ሰፊ ትሩፋት ካላቸው ስነ ጥበቦች የመጀመሪያውን ደረጃ ይዞ ይገኛል። ብያኔውስ ብለን ብንጠይቅ ደግሞ ወይም ድንጋጌው የተጅዊድን ሕግና ደንብ በዝርዝር ማወቅ የኪፋያ ግዴታ ነው። እንደሚታወቀው ማህበረሰቡ ጥቂቱን ብቻ ማወቃቸው ወይም ጥቂቶቹ ብቻ ማወቃቸው የሁሉንም ማህበረሰብ አባላት ግዴታ የሚሸፍኑ የሚሆንበት ሁኔታ ፈርዶል ኪፋያ ይባላል። ተጅዊድን ጠቅላላ ቁርአንን በሚያነብበት ወቅት በተግባር ላይ መዋል ደግሞ ፈርዶል አይን ነው። በሴትም ሆነ በወንድ ሙእሚን ላይ ይህ ግዴታ ግን ምን አይነት ቅርጽ አለው ለሚለው ደግሞ ይህንን የተጅዊድን ትምህርት ለመማር መጀመሪያ ስህተቱ ወደ ሁለት እንደሚከፈል ማወቅ ይኖርብናል። አንደኛው ግልጽ ስህተት ነው። ይህ ስህተት በአንድ ቃል ውስጥ ሲፈጸም የዚያን ቃል ፍቺ ያዛባዋል። እሱም በሚከተሉት ሁኔታዎች ሊከሰት ይችላል። በፊደል መካነ ንባብ ለውጥ ሊከሰት ይችላል። ለምሳሌ ፈከሰረኩም በሚለው ቃል ፋንታ በአረበኛው ቃል ፈከሰረኩም ብለን ብናነብ አጠቃላይ ፍቹ ይለወጣል። የመጀመሪያው ፍቹ አበዛችሁ ማለት ሲሆን የሁለተኛው ቃል ፍቺ ደግሞ ሰባበራችሁ ማለት ይሆናል። ፊደለ ባህሪ ንባብን ለውጥ ምክንያት በማድረግ ሊከሰት የሚችል ስህተት ነው። ለምሳሌ አተላቅ የሚለው ቃል አጠላቅ በሚለው ቃል ሊለወጥ ይችላል። ባህሪ ንባቡን በደንብ በማያቅ ሰው ማለት ነው። በሰዋሰው ደንብ በሚከሰት የቃል መጨረሻ ቅጽል ለውጥም ሊከሰት ይችላል። ይህ ስህተት በአረበኛ ቋንቋ እንደምናውቀው የቃላት መጨረሻ የሚይዘው ቅርጽ አጠቃላይ የቃሉን ፍች ይለዋውጣል። ለምሳሌ አንዓምተ አለይህም በማለት ፋንታ አንዓምቱ አለይህም ብንል ፍቹ ጠቅላላ ይለወጣል። የመጀመሪያው አንተ በእነሱ ላይ በጎ የዋልክላቸው ማለት ሲሆን ሁለተኛው ቃል እኔ በእናንተ ላይ በጎ የዋልኩላችሁ ማለት ይሆናል። ከዚህም አንጻር ከግልጽ ስህተት መራቅ የተጣለብን ግዴታ ነው። ግልጽ ስህተትን የሚፈጽም ሰው ወንጀለኛ ወይም ወንጀልን የፈጸመ ይሆናል። በአንጻሩ ደግሞ ሁለተኛው ግልጽ ያልሆነ ስህተት ነው። እሱም በቃል የሚፈጸም ባህሪ ንባብ ብቻ ነው። ይህ ስህተት የቃሉን ሙሉነት ይለውጣል ወይም ውበቱን ያሳጣል እንጂ ማንነቱን አይለውጠውም። ለምሳሌ ሱአል አዛብ ብለን ብናነብ
ትክክለኛው ንባብ ሱአል አዛብ ሆኖ እያለ ስህተት ፈጽመናል ማለት ነው። የዋውን መድ ስላለፈጸምነ የቃሉ የንባቡ ውበት ተወግዷል። ለአረቦች ጆሮ እንግዳ ሊሆን ይችላል እንጂ ትርጉሙ ግን አልተለወጠም። እንዲሁም አንፉሰኩም መባል ያለበትን ቃል አንፉሰኩም ብለን ብናነበው አሁንም የንባቡ ሙሉነት ይወገዳል። እንደ ጠቀስነው ለአረቦች ጆሮ እንግዳ ሊሆን ይችላል እንጂ ትርጉሙን ጠቅላላ አይለውጠውም። ይህኛው ግልጽ ያልሆነው ስህተት ከላይ እንደተጠቀሰው ቃሉን ወይም ፍቹን የማይለውጥ በመሆኑ ስህተት ሆኖ እያለ ወንጀል እንደፈጸምን ሊሆን አይገባም። ቁርአኑን ብናነበው ማንኛውም ሰው ስለሚረዳው ፍቹ ስላልተለወጠ ወንጀል የሰራ አይሆንም አንባቢው ይላሉ አጠቃላይ የፊቅህ ሊቆች።